ሰላም እንዴት ነህ? እግዚአብሔር ይመስገን። ታደሽ እኔ ነው ላይ ባላሉ እስቲ ራስህን አስታውቀኝና እዚህ ሚረር ሪል ስቴት ውስጥ ያለህን የስራ ፖዚሽን ንገረኝ። እሺ፣ አመሰግናለሁ። ስሜ ሚሊዮን መሳሪ ይባላል። የሚረር አዲስ ሪል ስቴት የሳይት ኢንጂነር ነኝ። ሚረር ሪል ስቴት ማን ነው የሚለውን ነገር ይልክ። ሚረር አዲስ ሪል ስቴት እንግዲህ በቅርቡ ተመስርተው የሪል ስቴት አልሚዎች አንዱ ነው። ከሪል ስቴት አልሚዎች ውስጥ አንዱ ነው። በቅርብ ጊዜ ውስጥ ሁለት ቤዝመንት ያለ እንዲሁም ደግሞ ጂም ውስጥ ህንፃ ተልቆ ሽያጭ ማቀረብ ለማህበረሰቡ በተመጣጣኝ ዋጋ እየሸጠ የሚገኝ የሪል አሁንም ያለንበት እዚህ ቦሌ ያለ ሪል ስቴት ነው እና እስቲ በደንብ ሎኬሽኑ በስትክክል ምን ይገኛል? ምን አይነት የሎኬሽን ቫልዩ አለው? ቦታውስ ላይ ኢንቨስትመንት ምን አይነት ጥቅም አለው የሚለው ነገር አብራት ነገር። ጥሩ እንግዲህ ሪል ስቴት በዋናነት ሲነሳ ምንድነው እንደታመመ ሰው ዶክተር እጅግ አስፈላጊ ነው። እንዲሁም ደግሞ ለልዩ መኪና ዕቃ ሲሰጥልሽ ምንድነው ካኒክ አስፈላጊ ነው። ሪል ስቴት ብለን ደግሞ የሎኬሽኑ ካላማረ ቫልዩ ምንድነው ዳይድ ነው። የሚገኝበት ቦታ በዋናነት ጥንታዊ በሆነው በቦሌ አትላስ ሆቴል ጀርባ ወይ ደግሞ 20 ሜትር ገባ ብሎ አካባቢ የሚገኝ ነው። ይህ ማለት ደግሞ ከሱ ከሚሰራው ከአዲስ አበባ ስቴዲየም እና እንዲሁም ከቦሌ አትላስ ሆቴል መካከል ላይ የሚገኝ ነው ማለት ነው። ሻላ መናፈሻ የሚባል መዝናኛ አለ። እዛ አጠገብ የሚገኝ ነው። አካባቢው እጅግ ምቹ ነው። ለምን ብለን ስናነሳ አንደኛ ከዚህ ቦታ ላይ ተነስቶ ወደ ተለያየ አካባቢ መሄድ ይቻላል። ወደ ስታዲየም መሄድ ይቻላል። ወደ ኤርፖርት መሄድ ይቻላል። ወደ 22 መሄድ ይቻላል። እንዲሁም ደግሞ በአካባቢው የተለያዩ ማግኘት እንችላለን። ለአብነትም የጤና ባለሙያዎችን ማግኘት፣ የጤና ተቋም ማግኘት እንችላለን። የኢንተርናሽናል ሆቴል። ከዛ ባለፈ ደግሞ እዛ አካባቢ ላይ ለውጭ ዜጎች ሴፍ ነው ከሚባሉ የአዲስ አበባ ክፍል የመጀመሪያውና ግንባር ቀደም። ስለዚህ የውጭ ዜጎች እንደልባቸው የሚንቀሳቀሱት የፈለጋቸው ነገር የሚያገኙበት እንዲሁም ለኢንቨስትመንት በጣም ተመራጭ ነው። እዛ አካባቢ ላይ ለማጋነን ብቻ ሳይሆን እስከ $4,000 የሚከራይ ቤት አለ። ስለዚህ ለኢንቨስትመንት በጣም ጥሩ፣ እንዲሁም ደግሞ ለመኖሪያ ምንድነው ኢንካም ጀነሬት ለማድረግ ትልቁ ቦታ ነው ማለት ነው። ስለዚህ ሎኬሽን ወሳኝ ነገር በስቴት የማስበው በጣም አሪፍ። እስቲ አሁን ደግሞ ለደንበኞቻችሁ ምን አይነት የካሬ የመኝታ አማራጮች ነው የምታቀርቡት? ጥሩ የካሬ አማራጮቻችን እንዳልኩሽ እዚህ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አሉ። ከባለ 1 መኝታ ስንጀምር 81.53 ካሬ ላይ ያረፋል ባለ 1 መኝታ። እንዲሁም ደግሞ ባለ 2 131 እና 137 ካሬ ላይ ያረፋሉ። ደግሞ የህንፃችን ትልቁ መኝታ ቤት የምንለው 175 ካሬ ላይ ያረፈ ባለ 3 መኝታችን ነው። በፍሎር 4 ቤት ብቻ ነው። ያ ማለት ፍጹም ግላዊነትን በደንብ አድርጎ የሚያንጸባርቅ ቤት ያለን በፍሎር 4 ቤት ነው። 2 ሊፍቶች አሉት፣ የከርሰ ምድር ውሃ፣ እንዲሁም ደግሞ 15ኛ ላይ የጋራ የሆነ ለተለያየ ፕሮግራም የሚሆን ቴራስ አገልግሎት ያገኛል። 2 ፈጣን ሊፍቶች አሉት። እንዲሁም ደግሞ ለቤዝመንት የተሰሩት ለፓርኪንግ ሰፊ የሆኑ የፓርኪንግ አገልግሎት እናገኛለን። በዛ መንገድ ህንፃዎቹ ኦልሞስት ከ95% ደረጃ በላይ ግንባታቸው ተጠናቀቀ ማለት የገዛው ሰውዬ ደንበኞቻችን ገዝተው ፊኒሽንግ ለመስራት እጅግ ሬዲ ነው ማለት ነው። ማለት ለሴራሚክ፣ ለቀለም እንዲሁም ደግሞ ቦርድ ለመስራት የኢንስታሌሽን ስራው፣ የሳኒታሪ ስራው አጠቃላይ ጨርሰን ውስን ቤቶች ብቻ ናቸው። እንዴት ነው አፓርትመንታችሁን በፉል ፊኒሽ ነው በሴሚ ፊኒሽ የምታስረክቡት? በምን አይነት ሁኔታ ፕሮግረሱ ምን ላይ ነው ያለው? ፕሮግረሱን አሁን ለመግለጽ እንደሞከርኩት ፕሮግረሱ ኦልሞስት ከ95% በላይ ደረጃ ደርሰን፣ ግን ምንድነው እኛ ግን አስበን የምናስረክበው በሰሚ ፊኒሽ ነው። በዋናነት ሰሚ ፊኒሽ ግን ሰውየው ይህንን ነገር ማኔጅ አድርጌ መስራት አልችልም የሚል ከሆነ ደንበኛችን ግን የራሳችን ቲም ስላለ በዛ መንገድ እቃዎችን አሬንጅ አድርገን ከእቃዎቹ ጋር ያለውን ነገር ሊስት አውት አድርገን እኛ በራሳችን ቲም ልናሰራለት ዝግጁ። ግን በዋናነት ግን ድርጅቱ ግን የሚያስረክበው በሰሚ ፊኒሽ ብቻ ነው። ግን ኢናዲሽን ደግሞ ኦፕሽን የለም ማለት አይደለም። እንዳልኩሽ በነገርኩሽ በዚህ መንገድ ደግሞ ራሳችን ልንሰራለት ዝግጁ።
እንግዲህ እስቲ ደግሞ አሁን ስለ ታማኝነቱ ንገረኝ። እንደምናውቀው ሀገራችን ላይ የሪል ስቴት ብዙ ትረስት የሆኑ ነገሮች አሉ እና እናንተ ሚረር ምን ለየት ያደርጋቸዋል? ምን አይነት መተማመኛ ነው የሚሰጡት? ጥሩ ጥያቄ ነው። የሁሉም ቤት ያንኳኳ፣ ሁሉም የሚሰጋበት፣ በቅርቡ በተለያዩ ዜናዎች የሚሰማበት የሌጋል ኢሹ በጣም ጎልቶ የሚታይ ነው እና ሚረር አዲስ ከዛ አንጻር ነገሮችን በጣም አጣርቶ እየሄደበት ያለው ሁኔታ በጣም ረዥም። ያ ማለት ምንድነው? ሌጋል የሆኑ ዶክመንቶች አሉ። እንዲሁም ደግሞ የተናጥል ካርታው በቅርብ ጊዜ ኦልሬዲ ብሉፕሪንት ተሰርቶ በቅርብ ጊዜ ከወራት በኋላ የሚረከቡበት አጋጣሚ ጨርሰን ያለ እና በዛ መንገድ ነው እንጂ ሳንጨርስ አንገነባም ማለት ነው። ሌሎች ሳይቶችን ካሚንግሱም ብዙ አለን፣ ግን ይህን ሳንጨርስ ይህንኛው ኦን ሳናደር ጨርሰን ሳናስረክብ ሌላ ሳይት ስለማንጀምርም ብለን ነው። በዛ መንገድ ነው እና የተደራጀ በደንብ አድርጎ ዶክመንቴሽን ላለቅ ስለሆነ በዚህ ምንም አይነት ነገር ሀሳብ ሊገባቸው አይገባም። ግልጽ አሰራር ነው ያለን። በዚህ እስቲ ዴሊቨሪ ታይሙ መቼ ዴሊቨሪ ታይሙ ኦልሞስት 6 ወር እስከ 6 ወር አንድ ሰው ገዝቶ እኛ ከ6 ወር በኋላ የምናስረክበው ኦልሞስት ኤቭሪቲንግ አልቋል። ለምሳሌ የሊፍት አገልግሎት አልቋል። ይፋ እንዳልኩሽ የተለያዩ ሳኒታሪ ኢንስታሌሽን ስራ ተሰርተዋል። ግን ምንድነው እስከ 6 ወር በኋላ የምንጠብቀው? ለምሳሌ ሰውየው በደንበኛችን ገዝቶ ከ6 ወር በኋላ ጨርሶ የማይገባ ከሆነ ራሱ ድርጅቱ ምንድነው በራሱ ይሰራዋል። በራሱ ሰርቶ ያስጨምረዋል። ስለዚህ 6 ወር ቢበዛ 6 ወር ያ ማለት ሁሉም እስከ 15ኛ ያለው ለፊኒሽንግ ሬዲ ስለሆነ ጊዜ የሚፈጃል። እና ደግሞ ዲስካውንትም እንዳላችሁ ሰምቼ ነበር። ምን አይነት ዲስካውንት ነው በአፓርትመንቶቻችሁ በቤቶቹ ያወጣችሁት? ጥሩ እንግዲህ ስለ ዲስካውንት ውስጥ ተነሽ ከአከፋፈሉ ጋር ያይዤ ልመስልሽ። ምንድነው ቅድመ ክፍያው 35% ከፍለ በኋላ ቀን ግን በአንድ ዓመት መክፈል ይችላል። ያ ማለት በአንድ ዓመት ሲባል ዓመቱ መጨረሻ ላይ ደግሞ 12ኛ ወር ላይ መክፈል ሳይሆን የተለያዩ ኦፕሽኖች አሉ። በየ4 ወሩ ከፍሎ መጨረስ ወይ ደግሞ በየ3 ወሩ ከፍሎ መጨረስ ይችላል። ያ ማለት 35% ከከፈለ 20%፣ ቀጣይ 3ኛ ወር አሁንም በ3ኛ ወር 20%፣ ከዛ አሁንም 6ኛ ወር 20%፣ 8ኛ ወር ላይ 20% ከፍሎ 5 ይቀርል ያጠናቅቃል ማለት ነው። በዛ መንገድ ነው። ግን ሰውየው 100% ነው የምከፍለው ካለ ከ50% ጀምሮ ዲስካውንት እስከ 15% የሚደርስ ትልቅ ዲስካውንት አዘጋጅ ይላል። ለምሳሌ ኦልሞስት ወደ 3 ሚሊዮን አካባቢ ቅናሽ ያለው ዲስካውንት ማለት ነው። አሁን በጣም ነው። እንግዲህ እስቲ እኔም ያለኝን ጥያቄ ውስጥ ጨርሻለሁ። አንተ በመጨረሻ ማለት የምትፈልገው ነገር ካለ እድሉ ውስጥ መልካም። እሺ ጥሩ ጥያቄ ነው። ምንድነው አሁን ላይ የፕሮግረስ ጥያቄ በየትኛውም ሪል ስቴት ትልቁ አንገብጋቢ ጥያቄ ብዬ አስባለሁ። ሚረር አዲስ ሪል ስቴት እነኚህን ጋፖች ለመቅረፍ አስቦ ተነስቶ የተቋቋመ ድርጅት ከመሆኑ አንጻር ሰዎች ቅድም እንዳነሳኑ ከሌጋል ኢሹ አንጻር ምንም አይነት ነገር ጥርጣሬና ሀሳብ ሊገባቸው እንደማይገባ አጽንኦት እንዲሰጡ ይፈልጋል። ከዛ ባለፈ ግን ቤቶቹ በሰንፊኒሽ ያለቁ ናቸው። ያ ማለት እንደሌላው ሳንሰራ አቧራ እያሳየን ቁፋሮ እያሳየን ሳይሆን በሰንፊኒሽ አልቀዋል። ያ ማለት ለፊኒሽንግ ሬዲ ናቸው። ስለዚህ በሰዓት የፕሮግረስ ጥያቄ በጣም ሰፊና ብዙ ስለሆነ አሁን መጥተው ቤቶችን ተረክበው ይህንንም የፕሮግረስ ሀሳብ ያለበት ነገር ጨርሰው ወደ ፊኒሽንግ ስራ ገብተው ከ6 ወር በኋላ በራሱ ቤት መኖር የሚችሉበት አጋጣሚ እኛ ጋር አለ። ስለዚህ ደንበኞቻችን ምንም አይነት የሌጋል ኢሹን የመተማመን ትረስት ኢሹ ሀሳብ ሳይገባቸው መፍትሄ ያለውን ነገር ሶሉሽን ማድረግ ይችላል ብዬ አስባለሁ። ድርጅታችንን ከዛ አንጻር ሊንቀቦች ለመቅረፍ የተነሳው እና በዚህ መንገድ እናንተን ለማገልገል ደንበኞቻችንን መጥተው ሳይት አፍኮዝ ይችላል ነገር ለመድረስ ዝግጁ ነን እላለሁ። ጥሩ ይመስለኛል። በጣም ከሚባለው በላይ ጥሩ እድል ነው እንዳልኩሽ ነው። ሁሉም ቤት ይጠራው እንጂ አንዳንድ ጊዜ አሁን ቀረ እንጂ
ኮልድ ኮል የሚባለው ስልክ ስደውለህ ስትጠይቂ ሰው ፈልገው ካልሆነ እንደ ሴቶች እንደዛ አይደላችሁ እናንተ ጋማ እንዴት ይቻላል እንደ አይነት ነገር ይዘርፍማ አይነት ነገር በዚህ መንገድ እና ይህን ችግር ለመፍታት ሬዲ ነኝ ማለት ነው። በጣም አሪፍ። እስኪ አሁን ደግሞ እናንተን የዩስተቶችን ደንበኞች በምን ማግኘት አገር ውስጥ ያሉት ሆነ ውጭ ሀገር ያሉት ደንበኞቻችን እናንተን እንዴት ነው የሚያገኟችሁ? ጥሩ ነው። ምንድነው ዛሬ እንግዲህ ይሄ ጥያቄ መስለም ነገር ሰፊ ሊሆን አይገባውም፣ ሊነሳም አይገባውም። ምክንያቱም ሜሮአዲስ ሪል ስቴት በተለያዩ ሶሻል ሚዲያ አማራጮች ማግኘት ይችላሉ። በፌስቡክ ማግኘት ይችላሉ፣ በቲክቶክ እንዲሁም በዋትሳፕ በተለያዩ የሶሻል ሚዲያ አማራጮች ሜሮአዲስ አለ። እንዲሁም ደግሞ ስልክ ካስፈለገ ደግሞ እናስቀምጥላችሁ ስልክ እየደወላችሁ ኮንታክት ማድረግ ትችላላችሁ። በዛ መንገድ እኛን ማግኘት ይችላሉ። በጣም አመሰግናለሁ። በጣም አመሰግናለሁ። መረጃዎች እጅግ አድርጌ አመሰግናለሁ። ጥሩ ጊዜ ነው የነበረ። አመሰግናለሁ። እንግዲህ ተመልካቾቻችን እዚህ ቦሌ አትላስ ተገኝተን ሚረር ሪል ስቴት መተን የሰጠናችሁን መረጃ እንደጠቀማችሁ ተስፋ እናደርጋለን። የነበረን ቆይታ ይህን ይመስላል። እናመሰግናለን።